ሰላም ሰላም፣ ጤና ይስጥልኝ ውድ ኢትዮጵያውያን በያላችሁበት በዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ በጣም ደስ የሚል ቀን ነው እና ለሁላችሁም በድጋሚ መልካም በዓል እየተመኘሁላችሁ በዕለተ ማክሰኞ ደስ በሚል ሁኔታ ፋሲካ በሆነ በሶስተኛ ቀኑ እንዲህ በሚመስል መልኩ አሳለፍኩኝ። በኋላም ቆንጆ ጊዜ ነበር ያሳለፍነው። እሑድ ቀን ሰኞ የለንም ነበር። ማክሰኞ መጣን ከቤታችን ፏ አደረግን። ይኸውልኝ እዚህ ጋር ፏፏ ቤቴን በቃ ባለኝ ነገር በቃ በጣም ደስተኛ ነኝ። እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር። በጣም በህይወቴም በሁሉ ነገሬ በጣም ደስተኛ ነኝ። እግዚአብሔር ይመስገን። እኔ የምኖረውን ማንም አይኖርም፣ ማንም የሚኖረውን አልኖርም እና አሁን በቃ ህይወቴ በጣም ወደዋለሁ። እግዚአብሔር ይመስገን። ፈልገውን ነገር ደግሞ መሆንም እችላለሁ፣ ማድረግም ደርሳለሁ። ቡናዬ ነው ልኝ ማይ ጋድ ቡናዬ ለእኔ ለባለቤቴና ለልጄ ያው ዝም ብዬ ልቅዳ ብዬ ነው እንጂ የጠጣው ብዙ ጊዜ በዋ እየጠጣም ቡናው ውሃው ነው እና እኔ ወፍራም ቡና መፍላት ደስ ይለኛል፣ ግን ወፍራም ቡና መጠጣት አልወድም። እንደዚህ በዋረግ ቡናችንን ቀዳን፣ ከዛ ቡናችንን እንጠጣለን። የቡና ቁርስ እንትን ታውቃላችሁ? ቅቤ ስልስ ተሰልሶ በቅቤ ማለት ነው። ስልስ በቃ በጣም ደስ ይላል። አልኳችሁ እንዴት እንደሚጣፍጥ ልነግራችሁ አልችልም ውዶች። እና ከቡና ቁርሱም ጎረስ ስላደረጋችሁ ነው። ማርያም እኔ በጣም ነው የምወድ። በፊት አልወድም ነበር። አሁን ግን በጣም በቃ እያጠቃምኩ ስመጣ አልኳችሁ ልነግራችሁ አልችልም። በጣም የምትመች ምግብ ናት እላችኋለሁ። ምግብ በቤታችሁ ሞክሯት። እሺ መታ አድርጋችሁ ሞክሯት። በጣም ነው የምትጥመው። ያው ቆሎ አለ፣ ዳቦ አለ፣ ግን ደግሞ ዝም ብዬ እንደዚህ አማረኝ ማለት ነው። እንደዚህ እንጀራ ቅብት አድርጋችሁ በጣም ነው እዚህ ጋር ዳዊትዬ ሊያሳልፍ ነው። ጠላይ ማር ነበር ባሌ ደስ ብሎት ደስተኛ አድርገው የቆመ ጨረጠ ላይ ያስመሰልከው የቤቴ ድምቀት የልጅ አባት ውጭ ደግሞ ልጅ እዚህ ጋር የኔ ማር። ከዛ ረፈድፈድ ስንል ደግሞ እንደዚህ በዚህ መልኩ ቁርሳችንን የውቅ ቁርስ ምሳማ ይባላል ብቻ የሆነ ሰዓት ላይ ነው 4 ሰዓት ምናምን ላይ ደግሞ እንደዚህ ዋደረግንና ጥብሳችንን ባልጫ ጥብስና ደግሞ በስጋ ፍርፍር በቀይ አድርገን ደግሞ እንደዚህ ያደረግን ልጃችን ቅፍ አድርገን። አባቱን በጣም ሞቶ ነው የሚወደው። አንዳንድ ጊዜ እግዚአብሔር ይመስገን በእርግጥ ምንም አይደለም። ስደት አይኑ ይጥፋ። ስደት መጥፎ ነው፣ ብዙ ነገር ነው የሚያሳጣችሁ እና ያው ለ2 ዓመት ተለይቼው ስለነበር ልጄ 2 ዓመት ደግሞ አባቱ ስለሆነ ሲያሳድገው አባቱ ጋር ነው ጭጭ የሚል እንጂ እናቱም አባቱም በቃ አባቱ ነው። እኔን ቢያገኝም ቢያጣም ነው በቃ ከአባቱ እኔን ምንም እንትን የለውም ማለት ነው። ያው ባሉካ እዚህ ጋር ያጎረስኩት ነው እና እኔ በቃ ለካሜራ ትንሽ አፋራም ነው። አፋራም እንደዚህ ምንድን ነው የሚባል ነበር የሚባል ልጅ የሆነ ብቻ እና ዳዊት በጣም እየረበሽ ነው። በጣም ይራል። በጣም ቃውጤ ነው አልኳችሁ የሚያደርገው እና እንዴት አላስበላንም አላስወራንም ማለት ምን እያደረገን እንደሆነ ብነግራችሁ ማለት ነው ስቃላችሁ። በቃ ብቻ እንደዛ ነገር ነው እና አልነግራችሁም እዚህ ጋር ምን እያለኝ እንደሆነና ምን እያለን እንደሆነ ዝም አልኩት። እኔ እናቴ በጣም ርቦናል እየበላሁ ነው። ቡና ስጠጣ ቆይተን በጣም ርቦናል ርቦናል አለና እዚህ ጋር ድባችን ጥፍት አድርገን እኔና ባሉካ እየበላን ነው ማለት ነው። ባሉካ በዚህ በኩል ቢቢዬን ያጎርሳል። ቢቢዬ በኔ እጅ አይጎርስም፣ አለ አባቴ ነው ይላል። ስለዚህ አባቱ ነው የሚያጎርሰው። ከዛም ደግሞ ራሱን ይጎርሳል ማለት ነው። እኔ ራሴን ነው ማስተናግድ፣ ራሴን አስተናግዳለሁ። ልጅ ካል አንዳንድ ጊዜ ባሉካን አጎርሳለሁ።
እግዚአብሔር ይመስገን። ለሱ የሚሳነው ምንም የለ። ሁሉ ነገር በሱ ነው። እዩትማ አሌክስ አያስቀናም? አሁን እናት ነው እንደዚህ የሚሳነው እንጂ አሁን አባት በቃ ምንም እንደው እስከ መጨረሻ እዩትማ። በፈጣሪ እንደው በፈጣሪ ነው የምላቸው እስከ መጨረሻው በማየት እንደው እዩልኝ በቃ የሚያቅፈው አባቱን፣ የሚስመው አባቱን፣ የሚይዘው አባቱን፣ የሚኖረው አባቱን። በቃ እኔ በጣም እዚህ ጋር ተናድጃለሁ። ፊቴ ራሱ ያስታወቃል ስናድድ ማለት ነው። እዚህ ጋር ሌላ እንግዳ ስለነበረ ለዛ እንግዳ የሆነ ነገር ላደርግ ተነሳሁኝ። ከዛ እና እንደው ብቻ በጣም ከባድ ነው አልኳችሁ። የእውነት የሆነ በቃ እንዴት ልበላችሁ ይሰማቸዋል። የወለደ እና ያየው ያሳለፈበት ነው ሚኒስትሪውን የሚያውቀው እና እውነት ለመናገር ልጅ ወልዳችሁ ስደት ፍቅር፣ ሰላም በጣም ብዙ ጊዜን እድሜን ብዙ ነገር ነው። እኔ በትንሹ በዚህ 2 ዓመት ብዙ ነገር ባላጣም ግን ብዙ ነገር ግን እንዲጎል ሆኗልና ስደትን የሚሞላው ነገር አለ ብዬ አላስብም፣ የሚያጎለው ነገር እንጂ ማለት ነው። ምክንያቱም የወለዳችሁ ልጃችሁ በቃ እናት ነው። ልጅ ደግሞ ወደ እናቱ ነው። ግን ልጄ እኔን እንዲርቃኝ ወይም ተምጤ 2 ዓመት ስለቆየሁበት ምናምን ነገር ከዛ ነው እና ግን አይሰማኝም። አንዳንድ ጊዜ ግን ስደት እንዳስብ ያደርገኛል። ማለት እንዳስብ ስላችሁ እንዳስታውስ ያደርገኛል እና ቅር ምናምን የሚለኝ ከዛ ትንሽ ፍርፍር አደረኩ። ያው ፍርፍር ነገር ነው እንጂ የሚበላ ያው ፍርፍር በስጋ ቢሆንም ግን ስጋ የሚተውና ፍርፍሬትን ይበላል። ፍርፍሬትን ይበላል። እኔና ደግሞ ባሉካ ይቅርታ እዚህ ጋር ከናረገኝና አረ በላልኝ ይወዱዋል እያልኩት ነው። አረ እባክሽ ነይ ይታዘቡኛል እያለ ደግሞ እሱ ነበር። ከዛ ቤቢና ጉርስ እስከዛ አልኩት። ከዛ አረጋልዬ በዝቷል ይሄ ነገር በጣም እንትን አለው አለ። እንደዚህ ተሰራ ደግሞ ትንሽ እንትን ብሏል አልኩት። ከዛ ካሜራ ላይ እንደ ያልኩና ሳቃልኩ የምናወራውን ወሬ ማለት ነው። እና እግዚአብሔር ይመስገን አሁንም ዳዊት እያሳቀን ነው። ልጃችን ትንሽ ያው እንደነገርኳችሁ ቀውጤ ነው ብያቸዋለሁ። እየበላን እንደሆነ እየነገርኳችሁ እያሳያችሁ ነበር። ቅርታ በጣም ርቦኝ ስለሆነ እየበላሁኝ ነው። ሆነ በቃ ራሴን ነው ማስተናገድ። የኔ ምስኪን አላሳዝንም? ይኸውኝማ እኔ ግን እናንተ ስሙኝማ በህይወቴ ማለት ነው በቃ ባልና ሚስት ሲጎራረስ፣ ባልና ሚስት ሲተቃቀፍ፣ ባልና ሚስት በቃ እንዴት ልበላችሁ ሲሆን በጣም ደስ የሚለኝ እና ግን አንዳንድ ጊዜ ሰው የፈለገውን አያገኝም፣ አይኖርም፣ አይኖር በቃ ምንም አይደለም፣ በቃ ለእኔ ምንም አይደለም ብዬ በቃ ለማመጃ አዳብት አድርጌ እየኖርኩኝ ነው። ባልና ሚስት ሲበላ ነገር ሲጋውን በጣም እየረበሽ ነው። ዳዊት እንግዲህ ቻል ማድረግ ነው። እዚህ ጋር ምናደርጋለሁ በጣም ዝም አልኩ። ባሉካን ትንሽ እዚህ ጋር ቀመስ አስደረኩት። አባቱን የሆነ ነገር ተናገረው እና እዚህ ጋር አባቱ ደግሞ ተቆጣው። ከዛ በጣም አሁንም የሚገርማችሁ ሀሳባችሁን ስርቅ የሚያደርገው አልኳችሁ እና እግዚአብሔር ይመስገን አጥንት እዚህ ጋር አጥንት አገኘና ጥብስ ሰራ።
ቆይ ላምጣልህ ሳፋ ነገር ላምጣልኩና አመጣሁለት። ከዛ ሆነ እንዴት እንደሚቀውጥ አወጣው እዚህ ጋር ደረግኝ። ከዛ ጥብሳ ጥብስ ነገር አጥንት ስለማይጠፋው ከዛ ለማረጊያ ብለን አመጣን። እኔ የበላውና ምስኪን አላሳዝንም። እና እንደነገርኳችሁ እንደዛ ነው እላችኋለሁ ውዶቼ። እግዚአብሔር አሁንም በዚህ መልኩ እንደማሳልፍ እንደዋልኳችሁ ቢገርማችሁ እዚህ ጋር ስንበላ እና ያለውን ቆይታችንን ብሰሙት በቃ ታብዳላችሁ አልኳችሁ። ታብዳላችሁ እብድ ነው የምትሉት አልኳችሁ። እና እኔ ጋርም እዚህ ጋር በጣም አናዶ የነበሩ እውነት ለመናገር በቃ ራሴን እንትን ለማለት ሞከርኩኝ። ያው በቃ ጎበዝ ስለሆንኩ እግዚአብሔር አስተዋይት አድርጎ ስለፈጠረኝ የኔ ምስኪን ያደረኩትና አሁንም ምግቤን እየበላሁኝ ነው ምግቤን። በጣም አናዶታል፣ ግን ዝም አለው ማለት ነው። እንትን ይለዋል እንጂ ይገርፈዋል እንጂ ወይ ምናምን እንጂ እንደዚህ እንትን ያጨውበትና በጣም አናዶታል። በቃ እና ድረስ ደረገው ቀባ ጊዜ ላለቀስ ሁላ ነበር። በቃ ተነሳሁ፣ በጣም ተቆጣሁኝ። ከዛ በጣም ተናደርኩ። እውነት ለመናገር እውት እንግዲህ እስካሁን ድረስ ይውትማ እንዴት እንደው ስደትማ በእውነት አይኑ ይጥፋ፣ ስደት አይኑ ይጥፋ። የቤተሰባችሁን ሰላምና ፍቅር ነው ብትንትን የሚያደርግ ብልሽሽት የሚያደርግ የሚያጠወልግ በጣም ከባድ ነው በእውነት በጣም ማለት ነው። እና ከዚህ ቪዲዮ ራሱ ብዙዎቻችሁ ብዙ ነገር ትማራላችሁ ብዬ አስባለሁ። በእውነት እንግዲህ የአንድ ፍሬ ልጅ እንዴት እንደሚሆን ልነግራችሁ አልችልም። እና ደግሞ ወይኔ ብቻዬን ሲያገኘኝ ነው የማይረብሸኝ። ራሴን ለማረጋጋት እና ለመጽናናት ሞክሬ እየበላሁ ምስኪኑ ላቁርሳችሁ አልኳችሁ። ትዝ ስትሉኝ ደግሞ አይ የኔ የዋህ እና እውነት ለመናገር ብዙ ነገር መስራት ፈልጋለሁ፣ ብዙ ነገር መቅረጽ ፈልጋለሁ። ግን እንደምታዩት ስለሆነ በቃ ምን ልበላችሁ፣ ይሄን እንደዚህ አይነት ነገር ላይ ደግሞ ሚዲያ ላይ ይዞ መውጣት በእርግጥ ቀላል ነው። ለእኔ ግን ቀላል ሆኖ አይታየኝም። ራሴ ሆነኝ እንትን ማለት ነው የምፈልገው እና በቃ በጣም ነው እንትን የምለው ከመጣሁ ጀምሮ እስካሁን ባለው ድረስ ትዝ አልኩትኝና ኧረ እኔ ምክንያቱም አጎርሶኝ አያውቅም። አንጎራረስም በቃ ማለት ትችላላችሁ። አንጎራረስም። አለመጎራረስ ማለት ያው ሌላ ነገር አይደለም፣ ግን በቃ አንጎራረስም። እና ካሜራውን ስላየህ ነው እንዴ የምታጎርሰኝ አልኩኝና ከዛ እንዴት ለምንድስታ ያለሽ ቃይታ ምናምን አለኝ። እሺ አልኩና እኔም በላሁኝ። ሳላስበው ነበር የተቀጠቀብኝ። እኔም እንደምንም አድርጌ በላው። ከዛ ላጉርስ ስለው እኔ ብዬ እበላለሁ ብዬ አለኝ። እሺ ከማንኩና እናንተ ጨዋ እሺ ብዬ ጎረስ እዚህ ጋር ማለት ነው። አሁንም እንደምታዩት ወደዛ አይናችን 10 ጊዜ የሚሄደው ዳዊትዬ በጣም እየረበሸን ስለሆነ ነው። እና ብቻ ምን ልበላችሁ፣ በቀን በጣም ብዙ ጊዜ በቃ ስደት እንዳስብ እንዳማርር አይ ስደት እንድል የሚያደርገኝ በቃ ከልጄ ጋር ስውል ከልጄ ጋር ያለኝ አለመግባባት ምናምን ነገር በቃ በጣም ከባድ ነው። እና እንደውም አናደድኩት አባቱን እያጎረስኩኝ ማለት ነው። ለምን እያለ እሱ በጣም ይናደዳል። ከዛ ና እስቲ ጎበዝ ነህ እስቲ እያልኩኝ እዚህ ጋር በጣም ተናድጃለሁ እውነት ለመናገር። እና
እግዚአብሔር ይመስገን እሱ በጣም ተነዷል። ልብት እንዴት እንደሚያየው ከዛ ተይው ተበብለን እዚህ ጋር በቃ ዝም ብለነዋል። እሱ ግን ከፊት ለፊታችን በጣም እያስቸገረ በጣም የሚገርማችሁ ብዙ ነገር እያደረገን ያለው እና ብቻ እግዚአብሔር ይመስገን በእውነት እና ልጅ ወልዳችሁ ትዳር ይዛችሁ ስደት ማለት አረብ ሀገር አታስቡ። የጀመር ጥንዶች ከሆናችሁ ከሆናችሁ እንደምንም ችግራችሁን አሸንፉት እንጂ ተሰዳችሁ ተለያይታችሁ ስለኖራችሁ ምንም የቤተሰብ ፍቅር ቤት መሙላት አይቻልምም የለም። እንደውም ቤት ይጎላል፣ ፍቅርና ሰላም ይጠፋል ከቤታችሁ። ማርያምን በጣም ከባድ ነው የምነግራችሁ። እውነት እኔ ላይ የደረሰው ነገር ነው የምነግራችሁ። እኔ በጣም ቤተሰብ ስለሌለኝ በቃ ብዙ ነገር በህይወቴ ስላሳለፍኩኝ የሚገርማችሁ እዚህ ጋር ምንም ያላሳለፍኩ መስላለሁ። በህይወቴ በጣም ከእድሜ በላይ በጣም ብዙ ነገር ያሳለፍኩኝ ማለት ነው። እና እዚህ ጋር ደግሞ ዳዊትዬ አናዶን በቃ እንደውም እነሱ ጣርጎት በቃ በጣም እንትን እያለ እና ነገሬን እንትን ልበላችሁ እና እንዴት መሰላችሁ እንደዛ ስለሆነ በቃ ህይወቴን እንትን ማለት ስለማልፈልግ ሁሉን ነገር ተትቼ በይቅርታ ነው ህይወቴ የቀጠለ ያለው ማለት ነው። እዚህ ጋር ይገባቸዋል ብዬ አስባለሁ። እና እንደዛ ነገር ስለሆነ ለእኔ ትዳሬ ሁሉ ነገር ህይወቴ ነው። በቃ ልክ እንደ ፋሚሊ ነው የማየው ማለት ነው ትዳሬን እና ይኸው በቃ ብዙ ነገር የከፈላችሁበት ያያችሁበት ሲሆን ደግሞ ትንሽ ስለሚከብዳችሁ ወደ ይቅርታ አድርጋችሁ ነው ወደ መቀጠል የምትሉት እና እንደዛ ሆኗል። ግን በዚህ ሁሉ መሀል ያው እናንተ እንዳለ ሆኖ ሁሉም በነገር እንትን ይሆናል። ግን ከልጅ ጋር ግን ያለው ነገር በጣም ከባድ ነው የሚሆነው እውነት ለመናገር እንደው የሚገርማችሁ አንቺ ከፈለግሽ ምናምን ብዙ ነገር ይለኛለን። በዚህ እድሜው እንግዲህ ልጅ 4 ዓመት እንደሆነ እንግዲህ ነግሬያችኋለሁ። እና አስቡት ገና በዚህ እድሜው ስንት ነገር እንደሚል ብዬ ልንገራችሁ ማርያምን እና ውዶቼ ለማንኛውም ብቻ እኛም እየበላን ነው፣ እናንተም እየተመለከታችሁ ነው። ወይኔ እውነት ለመናገር እሱ ራሱ እንዴት እንብላ እናውቀው። ምክንያቱም በጣም እያናደድን ከእሱ ጋር እየተጨቃጨቅን እኛም እየበላን ቁርሳችንን እና ዝም ብዬ በቃ እኛም እዛው ቀስ እያልን እየበላን እንደምታዩን ነበረ። እዛው ላይ በጣም ቆየንባችሁ። በጣም ይቅርታ ብቻ ቆይታችንንም ሆነ ውሏችንም ሆነ እንደው የአንዳንድ ጊዜያችንን እንደዚህ ነው ለማለት ያህል ነው። እዚህ ጋር የሆነ ነገር አወራሁትኝ ማለት ነው እና በጣም አናዶት የሆነ ነገር አለው እና ከዛ የሆነ ነገር መለስኩለት። የሚገርማችሁ ከዛ አናደደው እንደው እስኪ ወንድነ ምናምን እስኪ ምናምን አለና በቃ እንደውም በቃ በጣም እንዴት ልበላችሁ አልኳችሁ። በቃ በጣም ተናደደ። አባቱን በጣም ተናደደ እና እስኪ ምናምን ከዛ ደግሞ በቃ በጣም በላው በንዴት በጣም በላው። ከዛ ተነሳሁ። ኧረ በስመ አብ በላው። ተመስገን አልኩና ተነሳሁ። ባሉካ ደግሞ ማናዶት ስለነበረ እንደገና ደግሞ የቀረብናት ምግብ በልካችንና ስትበላሽ የማይወድ ምግብ ከዛ ቅቤ ስልስም ነበረው በጣም ነበረው ጥብስ ጋር ስለሆነ ከዚያችን ተቀባባ ምናምን እሱ እዚህ ጋር ይጎርሳል። ግልጽ ነው ባለቤቴ እውነት ለመናገር ማለት ነው። ቪዲዮ አብረን ለመስራት እንትን አንልም እንጂ ማለት ነው። ግልጽ ነው እንደዚህ አሁን ካሜራ ቤት እንደሆነ እኮ ያውቃል። ካሜራ ፊት ነው ይወት እያያችሁ ነው። ካሜራ እያየ ነው። ግን ምንም በቃ እንደዚህ አሁን ካሜራ ፊት ነኝ ምናምን እንደዚህ ምናምን ነኝ ሲመገብ ራሱ ምናምን በቃ እንደዚህ ነው። በቃ እንደዚህ በቃ ይሄ እንደዚህ ማለት ነው። እና ወንዶች ያሁን ያናደደ ማለት በጣም ያናደደ ነገር ያው ልጅ እንዲህ ማለት ፈልጌ ምናምን አይደለም። ግን እኔ
የሚገርማችሁ ማለት ነው የሆነ ነገር ልሰራ ነው እና ከዛ በጣም ያስቸግረኛል። ከዛ ሞዴል ደግሞ እንደምታውቁት የሶሻል ሚዲያ ሰው ስትሆኑ ባለቤቴ በጣም በቃ ደስ ብሎታል። ጠገበ እንዴት ደስ እንዲያለ ማለት ነው። ሁሉ ቤት ይበቃል በቃ ላንሳው ስለው አረታዮችን ጉርሳታለሁ ችግር የለም አለኝ። ከዛ አሁን እየቀባባት ነው ዝም ብሎ እንደዋለ ጥቅላላርጎት ችን አሁን ዝም ብሎ ክርስቶስ ጊዜ እንደዚህ የሴት አጎራረስ የሴት አጠባበቅ እያጣበቀ እሱም እየተማዘዘ ገና ትንሽ ደቂቃ ይቆያል መሰለኝ። እሻልኩና እኔም እንደገና እጄን ታጠብኩኝ። ከዛ እሱም እየጎረሰ ነው ከዛ አበቃልዬ አኮይ ካሜራ ነው እንዲ ያለው ምናምን አለኝ። ሳው እንዲ ያለው ደቤልኝ አለ። ኧረ ችግር የለውም አይዞህ ምናምን አልኩት። ኧረ ወደ በይው አለ። ከዛ ችግር የለም አልኩትኝ። ከዛ አነሳዋለሁ አልኩት። ከዛ እሱን ምንም አንድ የሆነ ነገር ይናገራል ደግሞኛ አይናገርም። በቃ ዝም ነው የሚል ምንም ያን ያህል እንደዚህ አይልም ማለት ነው። እና እላችኋለሁ እንደዚህ ነው የዛሬው ውሏችን ልበላችሁ። ወደ ረፋድነታችን ልበላችሁ። በቃ የኔ ቀልጣፋ አረግን ቁርሳችንን በዚህ መልኩ ውላችኋለሁ። ከዛ ውሃ ልቅዳለሁ ወይስ ጠላ እያልኩትኝ ነው። ውሃ ቅጅልኝ መጀመሪያ ውሃን ጠጣ በኋላ ጠላ ጠጣልሻለሁ አለ። ከዛ ውሃ ቀዳሁለትኝ ውሃ ቀዳሁለትኝ ከዛ ውሃን ጠጣና ትሩ ሊያነሳ ብሎ ነበር። ቁጭ ምንም በቃ ቤት ውስጥ በቃ እንዴት ልበላችሁ እንተጋገዛለን። ያግዘኛል የሆነ ብዙ ነገር ነው የሚያግዘኝ ቤት ውስጥ እሱ ቁጭ ብሎ አብረን ስንሰራ ነው ደስ የሚለው። ከዛ ደግሞ ጠላ ቀዳሁለት እንዴት እንደሚያምር የጎጃም ጠላ በጣም ነው የሚያምር። ጥቁር ጠላ ያደረኩት ጠጣ። ከዛ ጠላህን ጠጣ እስኪ ካሜራ ላነሳል ያልኩት ነው። ከዛ አረን ወጥቼ ትንሽ ቆይ እያለ እየሳቀ ከዛ ቻው ልበላቸው በደንብ ቻው በላቸው እያልኩት ነው ደግሞ እኔ ማለት ነው። እንደዚህ ቀረብ ብለን ቻው ትላቸው አልኩና እኔ ሳኩበት